አረ ስለፈጠረ አውርዴ በእናት አታዝበለ ከዘገዘከኝ አይቀርሽ። ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው ዘመን ማትል ከሆነ አይቀርልም። እሻው ነው። አረ ክፈኝ፣ ቸርነቱ ክብኝ እኮ ምንድነው? ስማተ ማኪያ አጠገብ እንዳደርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው እንዴ? ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀምሽ። አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብኝ። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም፣ ብቻ እያስጨነቀው ነው። የቱ ጋር? እታችኛው ቅያስ። አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። ወንዳ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላል። ኪራ ይባላል። አሃ አይደለ? በማን እንደሚብስ አሳይሻለሽ። ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው። አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አረ ደስ ይለኛል እንዴ። ማዘርትም ታንቺንማ የራሴ ያረግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራለሁ። ይሄ ሰላቢ የሆነ ልጅ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራለሁ። ቆይ ሰራለታለሁ።